ኢትዮጵያ የኮሎኒያል ፓወር ኤዥያን፣ አሜሪካን፣ አፍሪካን ድፍን ዓለምን በጉልበት ሲገዙ አልገዛም ብላ ተዋክታ አሸንፋ ነፃነቷን አክብራለች አላከበረችም? ዝም ብሎ ደግሞ ማሸነፍ ብቻ አይደለም። ካሸነፈች በኋላ ነፃ እንዲሆኑ መክራለች፣ አሰልጥናለች፣ አስታጥቃለች። እንደ ታንዛኒያ ያሉ ሀገሮች ደግሞ አውሮፕላን ልካ ተከላክላለች። አሁን ዛሬ የኢትዮጵያ አየር ኃይል መጥቶ የአየር ክልል ይጠብቅልኝ የሚል አፍሪካ ሀገር ብዙ የለም። ያኔ ግን ተለምና የአየር ኃይል ሄዶ ጠብቋል ታንዛኒያን። ይሄ በአፍሪካ ውስጥ ነፃ መሆናችን ብቻ ሳይሆን ማሰልጠናችን ብቻ ሳይሆን አየር ልከን መከላከላችን ሻል ያል እንደነበር በዚያ መስክ ያሳያል። ይሄ የሚካድ ነገር አይደለም። በዚያ ጊዜ ኮሪያ ዘምተው በግራና በቀኝ የተፋለሙ ሀገራት አሁን ሀያል የሚባሉ ሀገራት ናቸው። ከነሱ ውስጥ በነሱ ተርታ መግባት ብቻ ሳይሆን በኮሪያ ሲቪል ዋር በታላቅ ጀግንነትና ጀብዱ ዛሬም ድረስ የምትጠቀስ ሀገር ኢትዮጵያ ናት። ዛሬም ይሄ በወታደራዊ ነው። ታዲያ ውትድርናና ውጊያማ